7 ኪሎ ሜትር ነው 14 ኪሎ ሜትር አብርሃም አጽባ ቤተመንግስቱ ያው ይታያል በዚህ በርቀት ላይ እንግዲህ በዘመናት በዚያ በዮዲት ጉዲትና በግራይ መሐመድ ዘመን ሰዓት ላይ አብርሃም አጽባ ቤተመንግስታቸውን ሰርተው የነበረበት ብዙ ታሪክ ሲሰራ በዚህ ቦታ ላይ እንዲሁም እንደ ታሪክ ሲነገረን የሽምብራው ጦርነት ተብሎ በዚህ ቦታ ላይ በከፍተኛ ሁኔታ ከባድ ጦርነት እንደነበረ ብዙ ቃጠሎች ብዙ ንዋየ ቅድሳቶች እንደተቃጠሉ ከዚያች ከግራይማ ከዮዲት ጉዲት ጀምሮ እንደተካሄደ ይነገራል። እንግዲህ በዚያን ሰዓት ላይ ሰዎች ሁሉ ባሉበት ቦታ ላይ ያ በዚያ በቃጠሎ በዚህ በየረር ተራራ ዙሪያ ላይ 32 የተሰወሩ እጅግ በጣም ብዙ የእግዚአብሔር ቅርሶች ያሉባቸው ዋሻዎች እንዳሉ ከዋሻው አንዱ ይሄ ነው። ከ32ቱ አንዱ ነው። በዚህ ታችም የተገለጸ አለ ሁለት ግፋይል አሁን እየተገለጹ ያሉበት ሁኔታ አለ። ምክንያቱም የሚገለጸው ለምሳሌ እንደ ከዚህ በፊት እንደሰማሹ እንግዲህ ሳቢያን ጽሁፎች ሁሉ የተገኙበት ሁኔታ አለ። ይህ ከአባቶች ድሮ በዛ 1680 ዓመት በዚህ ቦታ ላይ በተቀመጡበት ሰዓት የ1680 ዓመት ታሪክ በዚህ ቦታ ላይ ሳቢያን ጽሁፍ መገኘት ማለት እንዲሁም የተለያየ አይነት እጅግ ሰዎች ሊዳስሷቸው የማይችሉ ቅርሶች ስልጣነ ክህነት ብቻ ያላቸው እንዲሁም ደግሞ ከጊዜው ከጥንቃቄ ወይንም ከጊዜው ከፍርሃትም አንፃር ተገልጸው ያልታዩ ብዙ ቅርሶችም እንዳሉ እንዳጠቃላይ በዚሁ ላይ አይተናል። ሊታይ የሚገባውን ነገር ብቻ ነው በዚህ ቦታ ላይ እያሳየን ያለ ነው። ስለዚህ ካሉት በዚህ የረር ተራራ ውስጥ 32 አይነት ዋሻዎች የተሰወሩ አሉ። እንግዲህ መገለጹን እግዚአብሔር በራሱ ሰዓት እንደ ምሳሌ ሰምተሽ እንደሆነ አሁን አጠቃላይ ይሄ ታላቅ ድንቅ ቦታ እንዴት ተገለጸ? በራእይ ነው ወይ? አይደለም። እግዚአብሔር ራሱ ትውልዱን ይታደግ ዘንድ ትውልዱን ያድን ዘንድ ትውልዱን እግዚአብሔር አምላክ በእውነት መስመር ይመራው ዘንድ የታሰሩት ይፈቱ ዘንድ የተራቡት ይጠግቡ ዘንድ የታረዙት ደግሞ ይለብሱ ዘንድ በዚህ ቦታ ላይ ብዙ የእግዚአብሔር ድንቅ ስራ ክንዱ ሲገለጽም ብዙዎች አንክሰው ቆሞ ሲሄዱ የታየበት ብዙዎች በተለያየ አይነት በዲስክ ኬዝ በማይግሪን በራስ መታት እጅግ በጣም ሃፍ ፓርት ዳሜጅ ሆነው የመጡ ሰዎች ቆመው በዚህ ቦታ ላይ እግዚአብሔር ክንዱን ሁሉ አይተናል። ይህ ደግሞ ዋናው ትልቁ ነገር የቅዱሳን አባቶቻችን ትልቁ በረከት በዚህ ቦታ ላይ የተገኘው የቅዱሳን የአባቶቻችን የአጽሙም ዋና ፓወር ነው። ምክንያቱም እግዚአብሔር ቅዱሳንን ስላልጣላቸው ጻድቅን የተቀበለ በጻድቅ ስም ብሎ ያን ሁሉ ታሪክ ስለ ቅዱሳን አባቶች የተናገረው ቃል በዚህ ቦታ ላይ እንደተፈጸመ ሁሉ ዛሬ ደግሞ በዚህ ቀጣይ በዚህ በየረር ተራራ ዙሪያ ላይ ያሉት እነዚህ ቅርሶች እየወጡ ባሉበት እንግዲህ ከዘመኑ ጋር ምን አይነት እንትን አላቸው ሲባል እንግዲህ እግዚአብሔር አምላክ ቅዱሳኑ እጅግ በጣም ቁጥራቸው ይሄን ያህል የማይባል በዚህ በየረር ተራራ ዙሪያ ላይ ተሰውረው እጅግ በጣም ስውራን አባቶች እንዳሉ በግልጽ ተነግሯል። እንግዲህ ከዛ ከተሰወሩ አንዱ ደግሞ ከሚያስደንቀው ይሄ ነው። በዚህ ቦታ ላይ እጅግ ድቅድቅ ጫካ በነበረበት ሰዓት መግቢያ መውጫ በሌለበት ሰዓት ላይ ዙሪያውን በአራዊት ሲጠበቅ ነበር። ምክንያቱም አራዊቶቹ ጅቦች፣ ነብር ነበር፣ እንዲሁም ዘንዶ እጅግ ቁጥራቸው ያህል የማይባል ከባድ የሚያስፈሩ ማንም እንዳይደርስ እግዚአብሔር አምላክ በፍጥረቱ ቃሉን ጭምር ቃል ኪዳኑን ጽላቱን ሲያስጠብቅ እንደነበር የቅዱሳን አባቶች ልፋታቸውን ድካማቸውን ስለ ክርስቶስ ስለ እግዚአብሔር ብለው የለፉትን ልፋት በእውነት በዱር በገደሉ መውደቃቸውን ሳይጥልባቸው አስቀምጦ በእንስሳ በፍጥረቱ አስጠብቆ ዛሬ ደግሞ ለዚህ ትውልድ እንዲረከብ አድርጓልና ትውልዱ እንዲድን ደግሞ እግዚአብሔር ይህን ምልክት እስከሰጠ ድረስ እንግዲህ ቀጣይ ደግሞ እጅግ በጣም ሌሎች የማይታዩ በሰው ስውራን በራእይ በመገለጹ ሲነገር በዚህ በታች በኩል በተለይ ብዙ ገደሎች ባሉበት ቦታ ላይ እጅግ ሰው የማይደርስበት ይሄን ቁጥሩ ይሄን ያህል የማይባል ቤተክርስቲያንን እጅግ በጣም ሊያኮራና ሊያስደስት የሚችሉ እጅግ የተለያዩ የወርቅ እንትኖች ሁሉ እንዳሉ በዚህ ቦታ ላይ እንግዲህ መገለጡ አለ። እንግዲህ ከዘመኑ ጋር እንዴት ነው ተብሎ ሲባል እንግዲህ እግዚአብሔር አምላክ ከምንም በላይ ቅዱሳን አባቶቻችንን አዘጋጅቷል። ከዚህ በፊት የሚባሉ ብዙ ትንቢቶች ነበሩ። ትንቢቱ እንዳለ ሆኖ ግን እግዚአብሔር ግን በጊዜ ሁሉን ያደርጋል። እግዚአብሔር በጊዜ ሁሉ ነገር ይፈጽማል። ምክንያቱም ድሮም እግዚአብሔር ታላቅ ስራ ሲሰራ ነበር። አሁንም ደግሞ ከዘመኑ ከሚነገረው በዚህ በየረር ተራራ ዙሪያ ላይ የሚነገሩ ትንቢቶች እንዴት ናቸው ተብሎ ሲነገር እግዚአብሔር አሁንም ስራው ክንዱ እንዳለ ነው። ግን ያለ ቀን አንዳች የሚሆን ነገር የለም። በቀኑና በሰዓቱ ደግሞ
እግዚአብሔር አምላክ የቅዱሳን የአባቶቻችን የተባሉ ትንቢቶች ሁሉ የሚፈጸሙበት በዚችው በአጠቃላይ በቦሌ አራብሳ እጅግ በጣም ዙሪያ ላይ በዚህ ብሔረር ተራራ ዙሪያ ላይ እንግዲህ እነዚህ ያሉት ወደ 30 ምናምን የሚሆኑ ስውራን ቦታዎች የቅዱሳን የአባቶች እንደሚገለጹና ትውልዱ እጅግ በጣም ይበልጥ እግዚአብሔርን እንደሚያመሰግን እንግዲህ በራእይም የተገለጸበት ሁኔታ አለ። ስለዚህ የእግዚአብሔርን ቀን ሁላችንም እንግዲህ እየተጠባበቅን እግዚአብሔርን ሕዝቡን እየታደገልን በተለያየ አይነት እስራት ላሉት በአጋንንት እስራት እንዲፈቱ እንዲሁም የተራቡት እንዲጠግቡ በየሆስፒታሉ ላይ የሚንከራተቱ እንዲሁም ደግሞ በየጸበሉ ላይ እየተንከራተቱ በአጋንንት እስራት የተያዙት በየሆስፒታሉ በገንዘብ እጦት እጅግ በጣም እየተሰቃዩ ያሉት እናቶች፣ አባቶች፣ እህቶች፣ ወንድሞች እግዚአብሔር አምላክ በእውነት በእንደዚህ አይነት ስራው እየተገለጸ እንግዲህ ህዝቡን እየታደገ ያለበት ታላቅ ጊዜና በረከት እንደመሆኑ አንዱ ትልቁ ማረጋገጫችን ይህ ነው።